በየንግድ ቤታችን ትልልቅ ሙዳይ ምጽዋትና ስዕል አድኖ እናስቀምጣለን። የሰራተኛ ደሞዝ ግን እንቀማለን። ዳን በድላለን፣ ፍርድና አጓድላለን። እንዲህ እያደረግን ጻድቅ እየተጫወትን የምንወጣ አስመሳይ ክርስቲያኖች በስተናል። ወደ ልባችን መድኃኔዓለም ይመልሰን። ምን ነው ዝም አላችሁ? ማን ይመልሰን? እግዚአብሔር ይመልሰን። እኔ ዲያቆን ሆኜ ቀብር መሄድ በጣም እፈራለሁ። እየሰማችሁኝ ነው? መስቀል ይዘን እንሄድና እኔ ከሞተባቸው ሰዎች በላይ አልቅሼ የምገባው እኔ ነኝ። ያውም ቀድሼ ወጥቼ ማምላክ ምስክሬ። ምን ቤት ነው ሁሉ ይሉኛል። እየሰማችሁኝ ነው? የሞተባቸው ሌሎች፣ እኔ መስቀል ይዤ እናቴ ልጄ ከተባለማ አለቀልኝ በቃ። አሁን የሰው መከራ ያሳዝናቸዋል። በማምላክ አሁን እኮ ጨካኞች ሆነናል። ድሮ እኮ ነገረ መስቀሉን አስበን ምናለቅስ ነበርና አይደል? ዝማሬ እየሰማችሁ ታለቅሱ ነበር፣ ልባችሁ በትንሹ ይነካ ነበር። አሁን ግን ልባችን ድንጋይ ሆኗል። የድንጋይ ልብን ያለ ነው። አሁን ድንግል ማርያም ስደቷን አስቦ ጭኗ እየተላላጠ እግሯ እየነፈረቀ የተሰደደች ብዬ በሰብክ አሁን እንባ ዘለላት ይወጣሃል። ይሄው ምናለቅሰው ለሽሮና ለበርበሬ የኪስ መጉደል ነው የሚያስለቅስ። ምናልባት የወደደ ሲጠላ ያፈቀረ ሲገዳ ልታለቅስ ትችላለህ። አምላክን ከማጣት በላይ ኪሳራ ምን አለ? መድኃኔዓለምን የመሰለ ጌታን ከማጣት ከማሳዘን በላይ በኃጢአት ከመጨመላለቅ በላይ የወድቀናል ወገኖቼ። ማን ይመልሰን? በነገውም ይላል። እስቲ በማርያም በሉ፣ በነገውም በሉ፣ በነገውም በሉ። ኢየሱስም ናይን ወደምትባል ከተማ ገባ። እስቲ ድገሙ። በነገውም ኢየሱስም ኢትዮጵያ ወደምትባል ሀገር አዲስ አበባ ወደምትባል ከተማ ገባ። ይግባልን መድኃኔዓለም፣ የቤታችን ጠግባጊ ይግባልን። ማንም አስከሬን መቅደም አይፈልግም። እኛ ጋር ይጠነቀቃል ሰው። ይገርማቸዋል።